ሰላም ውዶቼ እንኳን አደረሳችሁ እንኳን አደረሰ። እንግዲህ በማዳም ቤት ውስጥ የፋሲካ በዓል ዝግጅት ይሄንን ይመስላል። ዳቦ እንጋግራለን፣ እንሰራለን አንድ ላይ። እንግዲህ ዳቦ ይሄን በመሰለ መልኩ እናዘገጃጃለን። ደስ የሚል የዳቦ አሰራር ዘዴ ነው። እኔ ለመጀመሪያ ጊዜ የተጠቀምኩበት ነው። ተጠቀሙበት እስቲ። ያኛውን የዶሮ ቁሌት ነው የተጠቀምኩት፣ ዘይት ነገሩን ማለት ነው። ቆንጆ ዳቦ ወጥቶልኛል በስተመጨረሻ። በዚህ መልኩ ያቦካነው ሊጥ እንደዚህ ካደረግን በኋላ የጥቁር አዝሙድና የዶሮ ወጡን ቅባቱን ፓርት ብቻ በመጠቀም ወይም ደግሞ የትኛውንም የቅባት ፓርት መጠቀም ይቻላል። ግዴታ የዶሮ መሆን የለበትም። ግን በቃ እኔ ስለተመቸኝ ነው። ቴስቱ ምኑ አያችሁት ሲያምር፣ እና ከለሩ የሚያመጣው ከለር ራሱ በጣም ነው የሚያምረው በስተመጨረሻ ማለት ነው። በዚህ መልኩ አውደ ዓመታችንን ልናከብር ተፍተፍ እያልን ነው። እንግዲህ በሰው ሀገር ያላችሁ እህት ወንድሞቼ እንዲሁም በሀገር ውስጥ ያላችሁ እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን እኛ ስደተኞች ባለን አቅም ራሳችንን እንደዚህ ማጽናናት ካልቻልን ብዙ ነገሮች ይከፉናል፣ ሆድ ይብሱናል። እና ያ እንዳይፈጠር በዚህ መልኩ ራሴ እንዳጀስት እያደረግኩኝ ይገኛለሁ። ዛሬ ቆንጆ ዳቦ አብረን እንጋግራለን፣ ቆንጆ ዶሮ ወጥም አብረን እንሰራለን ማለት ነው። ይሄ ለአንድ ሰው ወይም ለሁለት ሰው የሚሆን ብቻ እና ትንሽ እንደዚህ እንደምታዩት ጥቁር አዝሙድ መስመስ አሪፍ ዳቦ ነው የሆነው በስተመጨረሻ። እና ደግሞ ተጠፋፍተን ነበር። እስቲ ውዶች ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት አድርጉልኝ። ኮሜንቱንም አትርሱ፣ አበረታቱ። በሰፊው ደግሞ እንገናኛለን። የዛሬ ውሎዬን ጸሎት አድርጉ ቆንጆ ዳቦ እንዲሆንልኝ። እና በዓል እንዴት ነው እናንተ ጋር? በቼም ኢትዮጵያ ውስጥ ሲሆን ሽርጉዱ ምናምን በጣም ደስ ይላል። በጣም ቃላቱን ላይ ያጥረኛል። እዛ ያለውን ድባብ እኛ ልንመጣው አንችልም፣ ግን ያጋራችን መሞከር ግድ ይለናል። ያውላችሁ አሁን በዚህ መልኩ የዳቦ ሊጥ አዘጋጅተን ኦቨን ውስጥ ከዛ ኦቨናችን ውስጥ እናስገባለን። በጣም የሚያምረው እውነት ኦቨኑም በ20 ወይም በ175 አድርጌያለሁ ነው። ታችም ላይ ማብረቼ ማለት ነው። ደቂቃ ለ25 ደቂቃ እኔ ለማቆየት ያሰብኩት ኢንሻአላህ፣ ብዙም ፓወር ስለሌለው ማለት ነው። ዶሮዋችንን አያቻት እንግዲህ የሁላችሁ የላጤ ኑሮ ማለት እንደዚህ ነው። በሰው ሀገር እንድች አድርገን ቆንጆ ዶሮ እናዘገጃጃለን። ዳቧችን ደረሰ። ዳቧችንን እናወጣለን። በስማ አያምርም? ዳቦ እውነት አያምርም? ለአንድ ሰው የተባለው ዳቦ ለቤተሰብ የሚሆን ዳቦ ሆነ ማለት ነው። በጣም የሚያምር ዳቦ ነው የጋገርኩት። ባይዞ ነግሬያችኋለሁ፣ የመጀመሪያ ነው። ዶሮዬንም በዚህ መልኩ አቁላላው። በቃ ዳቦውን ልነግራችሁ አልችልም። የሁላችሁ ታችሁ በጣም ነው የሚያምረው። ዶሮዬን በዚህ መልኩ እያቁላላሁኝ፣ ዶሮዬን ትናንትና ነው ባይዞ ማቁላላት የጀመርኩት። ዛሬ ነው ዶሮውን የጨመርኩበት ማለት ነው። እኛ ሀገር ዶሮ አይታረድም፣ የታረደውን ስለገዛን ማለት ነው። ለዛ ነው ዛሬ እንትን ያልከው። ለእኔ የምትሆነኝን 1-5 እንቁላል ቀቅዬላችኋለሁ። ፋይናሊ ይህንን ይመስላል። መልካም ፋሲካ